ሰላም ጤና ይስጥልኝ። በዚህ ቪዲዮ የአይሙ ምርት የሆነውን በሲም ካርድ እና በሶላር የሚሰራውን ምንም አይነት የኤሌክትሪክ ገመድ የማይፈልገውን ሴልፒቲ የሚባለውን ፕሮዳክት ላሳያችሁ። ይህን ካሜራ ለመጠቀም የግድ ሲም ካርድ ማዘጋጀት እና ሲም ካርዱ ላይ ደግሞ ፓኬጅ መሙላት ያስፈልጋቸዋል። ከዚህ በመቀጠል ካሜራው ልክ እንደ አብዛኞቹ ካሜሮች ሁሉ 360 ዲግሪ እየተሽከረከረ የሚቀርጽ ከዛ በተጨማሪ ደግሞ ወደታች እስከ 90 ዲግሪ ድረስ ዝቅ እያለ ያለውን እንቅስቃሴ ሙሉ ለሙሉ የሚያሳያችሁ በ2K ሪዞሉሽን መቅረጽ የሚችል ካሜራ ነው። በ2K በሚቀርጽላችሁ ሰዓት ደግሞ እስከ 8 ጊዜ ድረስ ዙም እያደረጋችሁ ያለውን ነገር በዲቴል ማየት ትችላላችሁ ማለት ነው። ካሜራውን በስልካችን በመቆጣጠር ማንቀሳቀስ እንችላለን። ከዚህ በተጨማሪ ደግሞ የሰው እንቅስቃሴ እየተከታተለ ደግሞ እንዲቀርጽ በማድረግ ራሱ ካሜራው እንዲሽከረከር ማድረጊያ ፊቸርም ሴቲንግ ላይ ገብተን ማስተካከል እንችላለን። ከዚህ ውጪ ካሜራው ድምፅ ማስተላለፍም ሆነ ማዳመጥ ያስችለናል። ይህ ማለት ከስልካችን ወደ ካሜራው ድምፅ ማስተላለፍ እንችላለን። ከካሜራው አካባቢ ያለውን ነገር ደግሞ በስልካችን ማዳመጥ እንድንችል ይረዳናል ማለት ነው። ይህ ካሜራ እያንዳንዱ እንቅስቃሴ በላይቭ ስልካችሁ ላይ ማሳየት ሲችል፣ ከዚህ በተጨማሪ ደግሞ እየቀረጸ እንዲያስቀምጥ ከተፈለገ በእነዚህ ሁለት መንገዶች ለመጠቀም ያለፈንን ወይም ደግሞ ያላየነውን ነገር ሪከርድ እንዲያደርግ ማድረግ እንችላለን። የመጀመሪያው ቀጥታ ወደ ስልካችን እንዲቀርጽ ማድረግ እንችላለን። ሁለተኛው ደግሞ ስልካችን ስቶሬጁን እንዳይሞላብን የምንፈልግ ከሆነ ሚሞሪ ካርድ በመጠቀም ሚሞሪ ካርዱ ላይ እየቀረጸ ያለውን እያንዳንዱ ነገር እንዲያስቀምጥና በኋላ ካሜራው ባለው አፕሊኬሽን አማካኝነት ገብተን የተቀረጸውን ነገር መልሰን ወደ ኋላ ማየት እንዲችል ያስችለናል ማለት ነው። ይህ ካሜራ በጨለማ በከፍተኛ ጥራት መቅረጽ ይችላል። እንደምታዩት ስፖት ላይትም አለው። ስለዚህ በጨለማ መብራትም እያበራ ኖርማል ላይትም ወይም ደግሞ ባላንስድ የሆነ መብራትም ካለ ያለውን ነገር በስልካችሁ ያስቃኛችኋል። ከዚህ በተጨማሪ ደግሞ ወደ ስልካችሁ እንቅስቃሴ በሚኖርበት ሰዓት ኖቲፊኬሽን መላክ ይችላል። ሳይረን አለው። ሌባን ማባረር የሚችል ሳይረን አለው። ድምፅ ያወጣል ሌባ ወደ ቤታችሁ ሰብሮ የሚገባ ከሆነ ማለት ነው። ይህን ካሜራ ለቤት ውስጥም ከቤት ውጭ ላለ አገልግሎትም መጠቀም እንችላለን። ለፋብሪካ፣ ከዛ በተጨማሪ ደግሞ ለተለያዩ ድርጅቶች፣ ለመጋዘኖች መጠቀም ትችላላችሁ። እንዲሁም ኔትወርክ የማታገኙበት ቦታ ላይ ደግሞ ብትጠቀሙት ሞር ሪከመንድ የሚደረግ ነገር ነው። ቢካዝ ሲም ካርድ ካሜራ ስለሆነ። ከዚህ ውጪ ካሜራው የራሱ የሆነ 15000 mAh ባትሪ አለው። ይህም ከ100 ቀን በላይ እንኳን በመደበኛነት እንድትጠቀሙ ያደርጋችኋል። ምንም ኤሌክትሪክ ማነካካት አይጠበቅባችሁም። ከራሱ ጋር የሚመጣ ሶላር ፓናል አለው። ከሶላር ፓናሉ ጋር ሊንክ በመሆን ኤሌክትሪክ ጋር መነካካት ሳይጠበቅበት ባትሪው ሊጨርስ እንኳን ቻርጅ እያደረገ ያለውን ነገር ያሳያችኋል ማለት ነው። ይህንን ካሜራ የምትፈልጉ ከ1 ዓመት ዋስትናና ከነፃ ገጠማ ጋር እናቀርብላችኋለን። ከስር ባለው ስልክ ደውላችሁ እቃውን ማዘዝ ትችላላችሁ።